ዱዓህን አላህ እንዲቀበልልህ ትፈልጋለህ? ይህንን የነቢዩና ዓለይሂ ሰላቱ ወሰላምን ሐዲስ በጥሞና አዳምጠኝ። አንዴ ሰዕድ ብኑ አቢ ወቃስ ረዲየላሁ አንሁ በሰይዱና ዑመር ብኑ አልኸጣብ ረዲየላሁ አንሁ ዘመን ሰይዱና ዑስማንን መንገድ ላይ ያገኟቸውና ሰላምታ ቀረቡላቸው። ሰይዱና ዑስማንም ሰላምታቸውን ሳይመልሱላቸው ሄዱ። ሰዕድም ከፋቸውና ወደ ሙስሊሞች መሪ ወደ ሰይዱና ዑመር ብኑ አልኸጣብ ረዲየላሁ አንሁ ሄዱና ያ አሚረል ሙእሚኒን ሰይዱና ዑስማን ሰላምታ ቀርቤላቸው አልመለሱልኝም ብለው ሸክዋቸውን አቀረቡ። ሰይዱና ዑመርም ሰይዱና ዑስማንን ረዲየላሁ አንሁማ ጠሯቸውና ምን ነው ሰላምታውን አልመለስክለትም ሲሏቸው እኔ ቀልቤ በጣም መሽጉል ሆኖ ነበረ። ነቢዩ ዓለይሂ ሰላቱ ወሰላም አንድ ሰው በዚች ዱዓ አላህን ከለመነ ይቀበለዋል ብለው ተናግረው ነበር። ያች ዱዓ ምን እንደሆነች ረስቻት ነው አሏቸው። የዚህ ጊዜ ሰዕድ ብን አቢ ወቃስ ረዲየላሁ አንሁ ምን አሏቸው? እኔ ልንገራችሁ አሏቸው። እኔ በቦታው ላይ ነበርኩኝ። ነቢዩ ዓለይሂ ሰላቱ ወሰላም አንድ ዱዓ አለ፣ አላሁ ተዓላን በዚች ዱዓ የለመነ የሆነን ሰው ይቀበለዋል ሲሉ አንድ አዕራቢይ መጣና በመሃል ላይ ወሬያቸውን አቋርጧቸው በጣም ረዥም ሰዓት አወራ። ከዛም ነቢዩ ዓለይሂ ሰላቱ ወሰላም ዱዓዋን ሳይነግሩን ሄዱ። በሚሄዱበት ሰዓት እኔ ዱዓዋን ለመጠየቅ ፈልጌ ከኋላቸው እከተላቸው ነበር። ላኪን እሳቸውን መጥራትና ቢዚ ማድረግ ስላልፈለኩኝ የእግሬን ኮቴ በጣም ከፍ አድርጌ እራመድ ነበር እንዲመለከቱኝ ብዬ። ከዛም ወደ ቤታቸው ሲቃረቡ ነቢዩ ዓለይሂ ሰላቱ ወሰላም ኢንቲባህ አደረጉና ዘወር ብለው ያ አባ ኢስሐቅ አሉኝ። አቡ ኢስሐቅ ነህ ወይ? ምን ነው ሲሉኝ ዱዓ እነግራችኋለሁ ብላችሁኝ ነበር፣ ያች ዱዓ ምንድነች ብዬ ስጠይቃቸው ዱዓዋ የነቢዩላህ ዩኑስ ዱዓ ነች። እሷም ላኢላሃ ኢላ አንት ሱብሓነክ ኢኒ ኩንቱ ሚነ ዛሊሚን። በዚች ዱዓ አንድ ሰው አላህን አይለምንም ዱዓውን የተቀበለው ቢሆን እንጂ ብለውናልና በዚች ዱዓ እንጠናከር። ላኢላሃ ኢላ አንተ ሱብሓነክ ኢኒ ኩንቱ ሚነ ዛሊሚን።